የንጹሃን ደም መፍሰስ በአስቸኳይ ሊቆም ይገባል። ኡስታዝ አህመዲን ጀበል በሀገራችን በተለያዩ አካባቢዎች እየቀጠለ ያለው የንጹሃን ዜጎች ሞትና መፈናቀል በአስቸኳይ ሊቆም እንደሚገባ የታሪክ ተመራማሪው ኡስታዝ አህመድ ጀበል ጥሪ ያቀረቡ። ኡስታዝ አህመዲን ጀበል በምስራቅ አርሲ ዞን በኦርቶዶክስ ክርስቲያን ወገኖቻችን ላይ የተፈጸመው ዘግናኝ ጭፍጨፋ እና የሃይማኖት ተቋማት መቃጠል በማውገዝ ጥቃቶቹ ራስን በተጠቂዎች ቦታ አድርጎ ማየት ልብን በሐዘን እንደሚሰብር ገልጸዋል። ጥቃቱን የፈጸሙ በሕግ ቁጥጥር አለመዋላቸውና ሁሌም ያልታወቁ መባላቸው አደገኛ መሆኑን የጠቆሙት ኡስታዝ ለዘላቂ ሰላም በስሜት ሳይሆን ቆም ብሎ በማሰብ በጋራ መምከር እንደሚያስፈልግ አሳስበዋል። ክብር የሆነው የሰው ልጅ ሕይወት መከላከል ሃይማኖታዊና ሰብአዊ ግዴታ መሆኑን ለመግለጽ ቅዱስ ቁርአን አልማኢዳ ዋቢ በመጥቀስ አንዲት ንጹህ ነፍስ ያለ አግባብ መቅጠፍ መላው የሰው ዘር እንደማጥፋት ነው ብለዋል። ጨረሻም ለአደጋ ሰለባ ቤተሰቦች መጽናናትን በመመኘት ፈጻሚዎቹ ለሕግ እንዲቀርቡና ሀገሪቱ ከጥፋት እንድትድን ጸሎታቸውን አቅርበዋል።